ጤና ይስጥልኝ የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች እንኳን ለታላቁ አብይ ጾም በሰላም በፍቅር አደረሳችሁ አደረሰን። ጾሙን ያለ ጥል በፍቅር ያለ ጭቅጭቅ በሰላም ለመጾም እግዚአብሔር ቅዱስ ፍቃዱ ይርዳን። ጾሙ የኃጢአት መደምሰሻ የንስሐ መግቢያ የመንግስተ ሰማያት መውረሻ ይሁንልን። የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ እምልአሉ አይሁድ ሰቀሉ የሚልና ይሄንን የመሳሰለ ጌታ እኛን ለማዳንና ፍቅሩን እንዲገልጽልን ከሰማያት መውረዱን ከድንግል ማርያም የእኛን ስጋ መዋሃዱን የሚዘክር ምስጋና የሚቀርብበት ሳምንት ነው። ሌላም ስም አለው። ጾመ ሕርቃል ይባላል። ይህ ጾም የጾም መግቢያ የመጀመሪያ ሳምንት የምንጾመው ጾም ሲሆን ሕርቃል የሚል ስያሜ ተሰጥቶታል። ሕርቃል ማን ነው? ለምንስ በስሙ ተሰየመ? በ614 ዓመተ ምህረት ኬሪዮስ የተባለ የፋሪስ ንጉስ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግስት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግስቲቷ በክብር አስቀምጠው የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱን አሸክሞ ሌላውን ንዋየ ቅዱሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋንም አቃጥሎ ወደ ፋሪስ ባቢሎን ይመለሳል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተመሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉስ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ እድሜውን በሙሉ ይጾም ስላሉ እንዴት ላድርገው አላቸው። እኛ ያንተን እድሜ ተከፋፍለን እንጾማለን ብለው አንዳንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኬሪዮስ ላይ ተነሳበት። ድል ለሕርቃል ሆነና መስቀሉን ያለበትን አውጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከችው አንዲት ብላቴና አሳይተው አውጥቶ በልብስ መንግስቱ ጠቅልሎ ወደ ቆስጠንጠንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ይህንን ለማሰብ ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህን ከመርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጥላቶቹ ላይ ኃይልን እንደሰጠኸው ለእኛም በኃጢአት ላይ ድል መንሳት መንፈሳዊ ኃይልን ስጠን እያልን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ ደንግገዋለች። እዚህ ላይ በዚያን ጊዜ ለሕርቃል ህዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተ ክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጥላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾሙን እንጾማለን። የእኛ ጥላት የጨለማ ገዢ የሆነው ዲያብሎስ ነውና እሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ዘወረደ ማለትም በቀጥታ ቃል በቃል ሲተረጎም የወረደ ማለት ነው። ይህም በሚስጥሩ አምላክ ወልደ አምላክ ጌታችን ኢየሱስ ክርስቶስ ለቤዛ ዓለም በቅዱስ ፍቃዱ ሰው ሆኖ ከሰማየ ሰማያት ከባህሪ ልዕልናው በትህትና ወርዶ ከቅድስት ድንግል ማርያም መወለዱን የሚያመለክት ይህም የሚታወስበት የሚወሳበት የአብይ ጾም አንደኛ ሳምንት ነው። ዮሐንስ ምዕራፍ 3 ከቁጥር 13 ሳምንቱ ሙስእኒ የተባለበትም ምክንያት በዚሁ ሳምንት መጀመሪያ የሰኞ እዝላ ከመዘየቢ ሙሴ ጻቱ ምትአየንተ ሙሴ ከከተማ መውጣቱ እንደዚህ ነው አለ ስለሚል እንደዚሁም የዚህ ዕለት ማለት የሰኞ አቡን ሙሴኒ
የቢ በውስተ ኦሪት ምድር ሰናይት እያለ የሙሴን ታሪክ ስለሚጠቅስ ሳምንቱ ሙሰኒ ተባለ። ነቢያትም 40 ቀን ጾመው ከአለፉ በኋላ የሙሴ ሕግና ትንቢት ነቢያት ፍጻሜ የሆነው አምላካችን እንደነሱ 40 ቀንና 40 ሌሊት መጾሙን የሚያስታውስ ነው። ዘፍጥረት ምዕራፍ 24 ከቁጥር 18፣ አንደኛ ነገሥት ምዕራፍ 19 ከቁጥር 8፣ ማቴዎስ ምዕራፍ 4 ከቁጥር 1 እስከ 4። ዘወረደ 4 ነገሮች ይነገሩበታል። አንደኛ የአዳም ከገነት ወደ ምድር ፋይዳ መውረድ፣ ሁለተኛ የወረደውን ለመመለስ አካላዊ ቃል ከሰማይ መውረድ፣ ሶስተኛ ከሰማይ የወረደ ጌታ የተሰቀለበት የዕፀ መስቀል ከኢየሩሳሌም ወደ ፋሪስ መውረድ፣ አራተኛ ክርስቶስ የወሰደለት የእኛ ሰውነት ከጽድቅ ከቅድስና ወደ ኃጢአት መውረድ ይነገሩበታል። ለአራቱም ከፍታ መመለስ እርገት አላቸው። አንደኛ አዳም ወደ ገነት ተመልሷል፣ ሁለተኛ ክርስቶስም ወደ ሰማይ አርጓል፣ ሶስተኛ ዕፀ መስቀልም በንጉሥ ሮም ሕርቃል አማካኝነት በምዕመናን ኢየሩሳሌም ጾምና ጸሎት በ614 ዓመተ ምህረት ወደ ኢየሩሳሌም ተመልሷል። አራተኛ እኛም በንስሐ እናርጋለን፣ ወደ ጽድቅ ወደ ቅድስና እንመለሳለን። አጠቃላይ የጾሙ ምስጢርም ይኸው ነው። ከፍታ የሚነገርበት በይቅርታ እግዚአብሔርን የምንመለስበት የሥጋ ሳይሆን የመንፈስ ለውጥ የምናይበት ነው። ጾሙን ለምህረትና ለበረከት ድል ለመንሳት ያድርግልን። ሰናይ አብይ ጾም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።